ሰላም ጤና ይስጥልኝ ክብራትና ክብራን የመንግስት ሰራተኞችን የተመለከቱ ሁለት መረጃዎችን ይዘን ቀርበናል። አንዱ አስደሳች መረጃ፣ አንዱ ደግሞ አሳዛኝ መረጃ ነው። አሳዛኙ መረጃ ሰራተኞች ተመዝነው እንደ አዲስ ይመደባሉ፣ ዝቅተኛ ውጤት ያመጡ ሰራተኞች ከቦታቸው ዝቅ ይደረጋሉ ሲል መንግስት አስታውቋል። እጅግ አስደንጋጩ ደግሞ ተመዝነው መውደቅ በጭራሽ አይፈቀድም፣ የወደቀ ሰራተኛ መቀጠል አይችልም ተብሏል። አስደሳቹ መረጃ ደግሞ የሰራተኛ ቅነሳ ሳይደረግ የደረጃ ሽግሽግ ይኖራል ተብሏል። ሰራተኛን ከመቀነስ ይልቅ አቅም እስከፈቀደ ድረስ ማብቃት እንጂ መቀነስ እንዳልታቀደ ተመላክቷል። ይሁን እንጂ በዚህ ሪፎርም በርካታ ሰራተኞች እየተቀነሱ እንደሆነ ይታወቃል። ሪፎርሙ ሰፊና ሰፋት አምዶች እንደሚኖሩት የተነገረ ሲሆን በዚህም አገልግሎትን ከማቀላጠፍ ጀምሮ መዋቅር ማሻሻል፣ ለአመራሮችና ሰራተኞች የብቃት ምዘና መስጠት፣ በሚያስመዘግቡት ውጤት መሰረት እንደገና እንዲደለደሉ ማድረግ ተጠቃሽ መሆናቸውን መንግስት አስታውቋል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊ፣ አዳዲስ፣ ታማኝና መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። የከተማና መሰረተ ልማት ሚኒስቴር ሰራተኞች በብቃት የምዘና ፈተና እንደ አዲስ ሊመደቡ ነው አለም። የሰራተኛ ቅነሳ ሳይደረግ የደረጃ ሽግሽግ ይኖራል ተብሏል። ከጥር ወር 2018 ዓመተ ምህረት ጀምሮ የከተማና መሰረተ ልማት ሚኒስቴርና ተጠሪ ተቋማት አመራሮችና ሰራተኞች የብቃት ምዘና እንደሚወስዱ በሚያስመዘግቡት ውጤት መሰረት እንደገና እንደሚደለደሉ ተገልጿል። ይህ የተገለጸው ሚኒስቴር መስሪያ ቤቱ የመንግስት አገልግሎትና አስተዳደር ሪፎርም አንድ አካል የሆነውን የሰራተኞች ብቃትና ምዘና መስጠት ያስችለው ዘንድ የከፍተኛ የትምህርትና ስልጠና ተቋማት ከሆኑት ከአዲስ አበባ ዩኒቨርሲቲ፣ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ከፐብሊክ ሰርቪስ ዩኒቨርሲቲ እና ከኢትዮጵያ የብቃትና ስራ አመራር ኢንስቲትዩት ጋር የመግባቢያ ስምምነት ሲፈርም ነው። የተደረገውን ስምምነት አስመልክቶ ለመገናኛ ብዙሃን ማብራሪያ የሰጡት የከተማና መሰረተ ልማት ሚኒስቴር ከፍተኛ አማካሪና የሪፎርም ሂደትን እንዲከታተል የተዋቀረው የቴክኒክ ኮሚቴ ሰብሳቢ አቶ ተስፋዬ ወልደ ሚካኤል የከተማና መሰረተ ልማት ሚኒስቴር በሁለተኛ ዙር የመንግስት አገልግሎትና አስተዳደር ሪፎርምን ተግባራዊ እንዲያደርጉ ከተመረጡ 8 መስሪያ ቤቶች ውስጥ አንዱ መሆኑን ገልጸዋል። የሚደረገው ሪፎርም ሰፊና ሰባት አምዶች እንደሚኖሩት፣ በዚህም አገልግሎት ከማቀላጠፍ ጀምሮ መዋቅር ማሻሻል፣ አመራሮችና ሰራተኞች የብቃት ምዘና መስጠት፣ በሚያስመዘግቡት ውጤት መሰረት እንደገና እንዲደለደሉ ወይም ወደ ስራ እንዲሰማሩ ማድረግ ተጠቃሽ መሆናቸውን አስረድተዋል። የብቃት ምዘናው በሚኒስቴሩ ስር በሚገኙ 3 ተጠሪ ተቋማት ማለትም የኢትዮጵያ መንገዶች አስተዳደር፣ የኢትዮጵያ ኮንስትራክሽን ባለስልጣንና የኢትዮጵያ ኮንስትራክሽን ማኔጅመንት ኢንስቲትዩት ከ6000 በላይ ቋሚ የመንግስት ሰራተኞችን ያማከለ እንደሚሆን ጠቁመዋል። ዩኒቨርሲቲዎችና የስልጠና ተቋማት ካሪኩለም እንደሚቀርጹ፣ የብቃት ምዘና ማዕቀፍ እንደሚያወጡ፣ የስልጠና ሞጁሎችና ጥያቄዎች እንደሚያዘጋጁና ሰራተኞችን እንደሚመዝኑ ጠቅሰዋል። ምዘናውን የሚያልፉ ሰራተኞች በሚያስመዘግቡት ውጤት መሰረት እንደሚመደቡ፣ ውጤታቸው ዝቅ ያለ ሰራተኞች ደግሞ ስራቸውን እየሰሩ ተከታታይ ስልጠና እንደሚሰጣቸውና ድልድል እንደሚደረግላቸው ተናግረዋል። ትንሽ ክፍተት የሚገኝባቸው ሰራተኞች አጫጭር ስልጠና ሲሰጣቸው፣ ሰፋ ያለ ክፍተት የሚገኝባቸው ደግሞ 2 እና 3 ወር ሰልጥነው ብቃታቸው እንዲያድግ ይደረጋል ብለዋል። ምዘናውን ሳያልፍ የቀረ ሰራተኛ ስልጠና እየወሰደ ስራውን ሲቀጥል ከነበረበት ደረጃ ዝቅ ይላል ወይ ተብለው የተጠየቁት አቶ ተስፋዬም የብቃት ምዘናውን ማለፍ ቅድሚያ እንደሚሰጠውና ለነበረበት ቦታ ውድድር ማድረግ እንደሚቀጥል በመጥቀስ የብቃት ምዘናውን ማለፍ ግዴታ ነው ሲሉ አብራርተዋል። አሰራርን መፈተሽ፣ ለህዝብ ምን አይነት አገልግሎት እየተሰጠ ነው የሚለውን ማየት፣ ቀልጣፋና ዘመናዊ ማድረግ፣ የብቃት ምዘና በመስጠት ብቁ፣ ነፃና ገለልተኛ የመንግስት ሰራተኛና አመራር መገንባትና ወደ ስራ ማሰማራት የሪፎርሙ ዋና ዋና ዓላማዎች መሆናቸውን ተናግረዋል። የብቃት ምዘና መስጠትና ምደባ ማድረግ ሰራተኞችን የማፈናቀል ዓላማ እንደሌለው፣ ይልቁንም ክፍተቶችን ለይቶ አቅምን እያዩ የአቅም ግንባታ ስልጠና በመስጠት ወደ ስራ ማሰማራት መሆኑን አስረድተዋል። ሚኒስቴሩ ብቃት ያለው ሰራተኛ ሲኖር የተሻለ አገልግሎት መስጠት ይቻላል ብሎ እንደሚያምን የተናገሩት አማካሪው ሂደቱን ከጥር ወር ጀምሮ እስከ ሚያዝያ ወር 2018 ዓመተ ምህረት ድረስ ለማጠናቀቅና መዋቅሩን ለመስራት እቅድ እንዳለ ጠቁመዋል።
ስራውን ለመጀመር የቴክኒክና የፋይናንስ ፕሮፖዛል መቅረቡን የጠቀሱት አቶ ተስፋዬ የዘንድሮ የብቃት ምዘና በፌዴራል ደረጃ ብቻ ተከናውኖ እንደሚጠናቀቅና ስልጠናው በቀጣዩ ዓመትም እንደሚቀጥል አመላክተዋል። የብቃት ምዘና መስጠት፣ ድልድል መስራት በዚህ ዓመት በፌዴራል ደረጃ ብቻ የሚካሄድ መሆኑን በቀጣዩ በክልሎችና በከተሞች እንደሚቀጥል አክለዋል። የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ በበኩላቸው በሐምሌ ወር 2017 ዓመተ ምህረት ሚኒስቴራቸው የጀመረው ሪፎርሙ ዘመናዊ፣ ብቁ፣ ገለልተኛ ተቋም በመገንባት የሚሰጡ አገልግሎቶችም ከቢሮክራሲ መጓተት የጸዱና በቴክኖሎጂ የተደገፉ በማድረግ የዜጎችን አመኔታ፣ እርካታ ማሳደግ መሆኑን ገልጸዋል። በሚቀጥሉት 4 ወራት የተጀመሩ ስራዎችን ለማጠናቀቅና በምዘናው ውጤት መሰረት ተከታታይ አቅም ግንባታና የስልጠና መርሃ ግብሮችን በጋራ የመተግበር ምዕራፍ ላይ መደረሱን አስረድተዋል። ዜጎችን በላቀ ብቃት ማገልገል የሚችልና ለሚነሱ ቅሬታዎች ፈጣን ምላሽ የሚሰጡ ሰራተኞችና አመራሮች መፍጠር የሪፎርሙ ዋና ዓላማ መሆኑንም ተናግረዋል። ሪፎርሙ የአመራሩንና የሰራተኞችን አቅም መለየትና ተከታታይ ስልጠና በመስጠት ብቃትን ማሳደግ እንጂ ሰራተኛ መቀነስ ባለመሆኑ አላስፈላጊ ውጅንብር መፍጠር አያስፈልግም ብለዋል። በመሆኑም እነዚህን ተግባራት በተቀመጠላቸው ጊዜ ለማጠናቀቅና ተቋሙ የጀመረው ሪፎርም እንዲሳካ ሁሉም ባለድርሻ አካላት ኃላፊነታቸውን እንዲወጡ አሳስበዋል። ሚኒስትሩ በቀጣዩ ከፌዴራል የቴክኒክና ሙያ ስልጠና ኢንስቲትዩት ጋር በተመሳሳይ ስምምነት እንደሚፈራረም ተናግረዋል።